السلام عليكم ورحمة الله وبركاته. ድና የተከበራችሁ የኤኦቲ ዩቲዩብ ቤተሰብ የሆናችሁ እንደምን አመሻችሁ እያልን እንኳን በዚህ ሰዓት በሰላም አደረሳችሁ ልንላችሁ እንወዳለን። በሚቀጥለው ወደ ሰባርና አዲስ ትኩስ ወደ ሆነው ሰባር ዜና እናሳልፋችኋለን። ትናንትና ማታ በአጣዬ ከተማ ላይ የተጀመረው ጦርነት ማታ ከምሽቱ 2 ሰዓት ላይ የተጀመረው አዳሩን ሲተኮስ እንዳደረና ዛሬ ከጧት ጀምሮ እስከ ማታ ድረስ ተኩስ ላይ እንደዋለ እስከዚህ ሰዓት ተኩስ ላይ እንዳለ ደርሰንበታል። እንግዲህ የዩቲዩብ ተከታታዮቻችን መጀመሪያ ይህንን ቪዲዮ ላይክ በማድረግ ወደ ወገኖቻችን እንዲደርስ በአክብሮት እንጠይቃለን። ትናንትና ጀምሮ የአማራ ክልል ልዩ ኃይል የኦሮሞ ዞን ህዝቦች ላይ በማተኮርና ህዝቡን ጨፍጨፍ ላይ ይገኛል። ዛሬ በደረሰን መረጃ ከጧት ጀምሮ ወደ 20 የሚሆኑ ሰዎች እንደቆሰሉና 3 ሰዎች ደግሞ ህይወታቸው እንዳለፈ ደርሰንበታል። ሲቀጥል ደግሞ ወደ ጨፋና ወደ አርጡማ ፉርሲ ወረዳ ስንዟዟር ደግሞ በጨፋና በጭረቲ አካባቢ በጣም ኃይለኛ ጦርነት እንዳለ ደርሰንበታል። ወደ ጅሌ ጥሙጋ ስንመለስ ደግሞ ወደ በአላላ አካባቢ ለጦርነት ሁሉም ኦሮሞም አማራም ለመዋጋት ዝግጅት ላይ እንዳለ ደርሰንበታል። እንግዲህ የዩቲዩብ ተከታታዮቼ ይህንን ቪዲዮ ሼር በማድረግ ለወገኖቻችን እንድታደርሱ በአክብሮት እየጠየቅኩኝ ዛሬ ቀን ከአጣዬ ከተማ በአምቡላንስ ተጭነው ወደ አዲስ አበባ ሆስፒታል የተላኩ ሰዎች በጥይት ተመተው የተረፉ በአምቡላንስ የሄዱ ደብረ ብርሃን በአማራ ክልል ልዩ ኃይል ፖሊስ ተይዞ ጣቢያ እንደዋለ እና ማታ 12 ሰዓት ከመቅሪብ አካባቢ ሁላቸውም ከነ ሹፌሩ ከአምቡላንሱ በአጠቃላይ ሰዎቹ ቆሳሎቹ እናም የአምቡላንስ ሹፌሩ በአጠቃላይ እንደተረሸኑና በአማራ ክልል ልዩ ኃይል እንዳለቁ ደርሰንበታል። እንግዲህ የተከታተላችሁ ያላችሁት የኦል ኦሮሞ ቲፕ ዩቲዩብ ቻናል ነው። ይህንን ዩቲዩብ ቻናል ሰብስክራይብ በማድረግ የሚቀጥለውን ቪዲዮ በሰዓቱ እንድታገኙ በአክብሮት እንጋብዛለን። መልካም ምሽት።